አንዳንድ ጊዜ ጤናማ ምግብ እየበላችሁ ሆዳችሁ የሚነፋ ከሆነ ወይም ምቾት የማይሰጣችሁ ከሆነ አንዳንድ ጊዜ ደግሞ 7 ሰዓት 8 ሰዓት እየተኛችሁ ጠዋት ግን ከእንቅልፋችሁ ስትነቁ ድካም የሚሰማችሁ ከሆነ ሰውነታችሁ የሚዝልባችሁ ከሆነ ይህ በህንዶች የባህል ሕክምና ወይም አዩርቬዳ ችግሩ የምግብ አይደለም፣ ችግሩ የምግብ የመፍጨት ኃይል መዳከም ነው ብሎ ነው የሚያስተምረው። አግኒ ምንድን ነው? በእንግሊዘኛ ዳይጀስቲቭ ፋየር ብለን የምንጠራው፣ በአማርኛ ደግሞ ምግብ የመፍጨት ኃይል ነው። ይህ ኃይል ሰውነታችን ምግብን የሚፈጭበትን ከምግብ ደግሞ ኃይልን የሚፈጥርበትን እንዲሁም ደግሞ አላስፈላጊ የሆኑ ቶክሲኮችን ከሰውነታችን የሚያስወግድበት ፕሮሰስ ላይ ትልቅ ሚና የሚጫወት ኃይል ነው። የምግብ መፈጨት ኃይላችን ሲዳከም ሰውነታችን የሚያሳያቸው ምልክቶች ምንድን ናቸው? አንደኛ የሆድ መነፋት። ቅድም እንደገለጽኩላችሁ ጤናማ ምግብ እንኳ እየበላን የሆድ መነፋት ሊያጋጥመን ይችላል። ሁለተኛ ጣፋጭ ነገር የመብላት ፍላጎታችን መጨመር ነው። ሶስተኛ የሆድ ድርቀት ወይም ደግሞ ተቅማጥ። አራተኛ ሰውነታችን ጉልበት ወይም የሰውነታችን ኃይል መቀነስ። አምስተኛ ጠዋት ከእንቅልፋችን ስንነሳ ክብድ የማለት ስሜት ሊሰማን ይችላል። ስድስተኛ ደግሞ ምላሳችን ነጭ ይሆናል። እነዚህ ምልክቶች አዩርቬዳ ሰውነታችን ምግብ የመፍጨት ኃይሉ ሲዳከም የሚያሳያቸው ቅድመ ምልክቶች ናቸው ብሎ ያስቀምጣቸዋል። ምግብ የመፍጨት ኃይል መዳከምን እንዴት ማስተካከል ይቻላል? አዩርቬዳ ይህንን ችግር ለመቅረፍ የሚያስቀምጣቸው በየቀኑ ልናደርጋቸው የምንችላቸው ቀላል ልማዶች አሉ። ከነዚህ ውስጥ የመጀመሪያው ለብ ያለ ውሃ ከጠዋት ከእንቅልፋችን ስንነሳ መጠጣት ነው። ይህ ደግሞ ትላንት የበላነው ምግብ ጠዋት ሰውነታችን በቀላሉ እንዲያስወግደው ስለሚያግዝ ለብ ያለ ውሃ ይመከራል። ሁለተኛ ደግሞ ከባድ ምግብ ቅባት ያለው ሊሆን ይችላል። ብቻ ከበድ ያሉ ምግቦችን መብላት ያለብን እኩለ ቀን ላይ ነው። ምክንያቱም እኩለ ቀን ላይ የምግብ የመፍጨት ኃይላችን ጠንካራ የሆነው ስትሮንግ የሆነው በዛ ሰዓት ስለሆነ። ሶስተኛ ደግሞ ቀዝቃዛ መጠጦችን አለመጠጣት፣ ለምሳሌ ውሃ ውስጥ በረዶ አድርጎ መጠጣት። እነዚህ ነገሮች የምግብ የመፍጨት ኃይላችንን ስለሚያዳክሙ በተቻለን መጠን ቀዝቃዛ ነገሮችን ማስወገድ። አራተኛ ደግሞ ሲሲኤፍቲ ወይም ደግሞ ከሙን፣ የእንስላል ፍሬ እና የድንብላል ፍሬ አፍልቶ መጠጣት። ሲሲኤፍቲ እኔም ይህንን ሻይ ፐርሰናሊ የምጠቀመው ነው። በጣም ምርጥ ነው። ዳይጀስቲቭ ሲስተማችንን ሰፖርት ያደርጋል፣ የሆድ መነፋት ይቀንሳል እና በጣም አሪፍ ነው። ከሱ ውጭ ደግሞ ሌላ ሲሲኤፍቲ አለ ከእርድ ጋርና ከካላንጁላ ከሚባል አበባ ጋር የሚሰራ ሻይ። ይሄም በተመሳሳይ የሆድ መነፋትን ይቀንሳል። ከዛ ውጭ ግን ዲቶክስ ለማድረግ መጠቀም የምንችለው ለመጠጣት ሴፍ የሆነ ምንም አይነት ሳይድ ኢፌክት የሌለው ጥሩ ሻይ ነው። ሁለቱንም የገዛሁት ከባናያን ቦታኒካል ነው። ይህንን ፕሮዳክት መሞከር ለምትፈልጉ ሊንክና ዲስካውንት ኮድ ዲስክሪፕሽን ላይ ያስቀምጥላችኋለሁ፣ መጠቀም ትችላላችሁ። ምግብ የመፍጨት ኃይል የጤናችን ሁሉ መሰረት ነው። ምግብ የመፍጨት ኃይላችን የተስተካከለ ጥሩ ሲሆን ያማረ ቆዳ፣ የተስተካከለ ሆርሞን፣ ጥሩ ኢነርጂ ይኖረናል። በአጠቃላይ ሙሉ ጤንነታችን የተስተካከለ ይሆናል። ስለዚህ በሚቀጥለው ቪዲዮ የዲቶክስ ቪዲዮ የ7 ቀን ዲቶክስ ቪዲዮ ይዤላችሁ እንድመጣ ከፈለጋችሁ ኮሜንት ላይ ዲቶክስ ብላችሁ ጻፉልኝ። በተረፈ ግን በሚቀጥለው ቪዲዮ እስክንገናኝ እወዳችኋለሁ። በሰላም ቆዩኝ። ቻው።